እስቲ በመናባችሁ እንደዚህ አይነት ቦታ አስቡ። በሮች የማይጠበቁበት፣ ጠባቂዎችም ምንም አይነት ቁጥጥር በማያደርጉበትና በህይወትና በሞት መካከል ያለው ልዩነት የኛን ጥንካሬ ብቻ የሆነበትን ስፍራ ውስጥ ምን እንደተቆለፈብን አስቡ። እዚህ ቦታ ህግ የለም፣ ምህረት የሚባልም ነገር የለም። ሁለተኛ እድል የሚባል ነገር ፈጽሞ የማይታሰብ ነገር ነው። ፍርሃት ብቻ ነው ያለው። አይኖቻችንን ስንጨፍን የማይጠፋ በየሰከንዱ ደረት ላይ እየከበደ የሚመጣ ትንፋሽን የሚዘጋ ፍርሃት ብቻ ነው ያለው። ምክንያቱም በእያንዳንዷ ሰከንድ የዓለማችን እስር ቤቶች ውስጥ ሌሊቱ ማለት ነገሮች የሚረጋጉበት ጊዜ አይደለም፣ ይልቁንም ሁሉም ነገር የሚጀምርበት ሰዓት እንጂ። የእግር ኮቴ በባዶ ኮሪደሮች ውስጥ የሚያስተጋባበት፣ ማንም በማይኖርበት ስፍራ ጥላዎች የሚንቀሳቀሱበትና ሰዎች ያለምንም ምክንያት ድምጥማጣቸው የሚጠፋበት ገሃነም ነው። እነዚህ እስር ቤቶች ብቻ አይደሉም። እነዚህ የሰው ልጅ ስብዕናን ቀስ በቀስ የሚሰባበሩና እነዚህ የሰው ልጅን ስብዕና ቀስ በቀስ የሚሰባበርባቸውና ማንነት የሚጠፋባቸውም ስፍራዎች ናቸው። ዛሬ ታዲያ ዓለማችን ላይ እጅግ አደገኛ ወደሆኑ 5 ወህኒ ቤቶች ዘልቀን እንገባለን። በህይወት መቆየት ፈጽሞ በማይታሰብባቸውና አንድ ሌሊት እንኳን አመታት በሚመስሉባቸው ገሃነሞች ውስጥ አብረን እንጓዛለን። ብዙ ሰዎች እስር ቤት ማለት የፍትህ ቦታ እንደሆነ ያስባሉ። ነገር ግን ይህ ሀሳብ የሚሰራው ስርዓት ባለበት ቦታ ብቻ ነው። ምክንያቱም በአንዳንድ የዓለማችን ክፍሎች እስር ቤቶች ወደ ሌላ ነገርም ተቀይረዋል። ህግ የጠፋባቸው፣ ጉልበት ስልጣን በሆነባቸውና ፍርሃት ብቸኛው ህግ በሆነባቸው ቦታዎች ይህ ነገር ፈጽሞ አይሰራም። በእነዚህ እስር ቤቶች ውስጥ ቅጣት በአመታት አይለካም፣ ይልቁንም በሰከንዶች ነው። እያንዳንዱ ሰዓት ዋጋ አለው። እያንዳንዱ ውሳኔም ለህይወት ወሳኝ ሚና ይጫወታል። አንዳንድ ጊዜ ግን ያ ሁሉ ጥረት ያ ሁሉ ትግል እንኳን በቂ ላይሆን ይችላል። 5ኛ ደረጃ ላይ የምናገኘው የዓለማችን ከባዱ እስር ቤት ቦሊቪያ የሚገኘው የሳን ፔድሮ እስር ቤት ነው። በቦሊቪያ ላፓዝ የሚገኘው የሳን ፔድሮ እስር ቤት ውስጥ ስትገቡ አንድ እጅግ እንግዳ ነገር ይገጥማቸዋል። በመጀመሪያ እይታ እስር ቤት አይመስልም። የተደረደሩ ክፍሎች፣ የወታደር ቁጥጥር ወይም ደግሞ የጠባቂ ጩኸት የለም። በምትኩ በቅጥር ግቢ ውስጥ የታሸገ ትንሽና ግርግር የበዛበት ከተማ ይመስላል። ጠባብ መንገዶች፣ ትናንሽ ሱቆችና በነጻነት የሚንቀሳቀሱ ሰዎችን ታያላችሁ። በእስር ቤት ውስጥ ሊኖሩ የማይገቡ ህይወት እንቅስቃሴዎችም ይታያሉ። ነገር ግን ይህ ቅዠት በፍጥነትም ይጠፋል። ምክንያቱም ሳን ፔድሮ በመንግስት ቁጥጥር ስርም አይደለም፣ ይልቁንም በእስረኞች እጅ ነው። እዚህ ቦታ በነጻነት የሚሰጥም ክፍል የለም። መኖር የፈለገ ሰው ክፍል መግዛት ይኖርበታል። ሁሉም ነገር ዋጋ አለው። የተሻለ ክፍል፣ የተሻለ ደህንነትና ምግብ ለማግኘት ገንዘብ ያስፈልጋል። ገንዘብ ካለ በቅጥር ግቢ ውስጥ የተመቻቸ ህይወትም ትመራለህ። አንዳንድ እስረኞች ከቤተሰቦቻቸው ጋር አብረው ይኖራሉ። አዎ፣ ቤተሰቦቻቸው በእስር ቤት ውስጥ ይኖራሉ። ልጆች በእስር ቤት ቅጥር ግቢ ውስጥም ሲጫወቱ ይታያሉ። ነገር ግን ደሃ ከሆንክ እውነታው አስከፊ ነው። በህይወት መቆየትም አጠራጣሪ ወደ ሆነበት ጠባብና አደገኛ ቦታዎችም ትገፋለህ። ጥበቃ በገንዘብ ካልተገዛ በስተቀር ለማንም አይሰጥም። በእንደዚህ አይነት ቦታ ጉልበት ሁሉን ነገር ይወስናል። ጠንካራ ቡድኖች ግዛታቸውን ይቆጣጠራሉ፣ ህግ ያወጣሉ፣ ቅጣትንም ይወስናሉ። እዚህ እስር ቤት ውስጥ ምንም አይነት የህጋዊ የፍትህ ስነ ስርዓት የለም። የሆነ ነገር ቢደርስብህ ቅጣቱ የሚወሰነው በእስረኞቹ ራሳቸው ነው። ይህ ማለት ቅጣቱ በግል የማይተነበይና እጅግ አሰቃቂ ነው ማለት ነው። በቀን ውስጥ ሳን ፔድሮ ሰላማዊ ሊመስል ይችላል። ነገር ግን ሌሊት ሲመጣ ድባቡ ይቀየራል። የሰዎች ድምጽ ሲቀንስ፣ ጥላዎችም ሲረዝሙ፣ የደህንነት ስሜትም ይጠፋል። በዛ ጸጥታ ውስጥ ማንኛውም ነገር ሊከሰት ይችላል። ጠባቂዎች በሩን ቆልፈው ከውጪ ስለሚቆሙ በውስጥ ለሚፈጠር ግድያ ወይም ደግሞ ጥቃት ተጠያቂ የሚሆንም አካል የለም። ወደ ሩሲያ ስንሄድ ደግሞ ግርግር በሌላ እጅግ አስፈሪ ነገር የተተካበትን እስር ቤትን እናገኛለን። ያም ደግሞ ብላክ ዶልፊን ነው። ፍጹም ቁጥጥርና ጭካኔ ነው የተሞላበት ሲሆን የሚይዘውም እጅግ አደገኛ የተባሉ ወንጀለኞችን ብቻ ነው። ነፍሰ ገዳዮች፣ አሸባሪዎችና ታርመው ይወጣሉ ተብሎ የማይታሰቡ የህብረተሰብ ክፍሎችን ያጠቃለለ ነው። እስረኞች እዚህ ከገቡበት ሰዓት ጀምሮ ነጻነታቸውን ብቻ ሳይሆን ማንነታቸውንም ያጣሉ። ከቦታ ቦታ ሲንቀሳቀሱ አይናቸው ይታሰራል፣ በጠባቂዎችም ይመራሉ። እጃቸው በካቴና ታስሮ ወደፊት እንዲጎነበሱም ይደረጋል። የእስር ቤቱ ቅርጽ እንኳን እንዲያውቁትም ይደረጋል። ምክንያቱም እውቀት ጉልበት ስለሆነ እዚህ ደግሞ ምንም አይነት ጉልበት እንዲኖራቸውም አይፈለግም። በውስጥ እያንዳንዱን እንቅስቃሴ ክትትል ይደረግበታል። እያንዳንዱ ሰከንድ ቁጥጥር ውስጥም ናቸው። የሰው ልጅን አይምሮ ሙሉ በሙሉ ለመቆጣጠርና ለመስበር ታስቦ የተሰራ እስር ቤት ነው። መብራቶች መቼም ቢሆን ሙሉ በሙሉ አይጠፉም። እንቅልፍ የማይታሰብም ይሆናል። ቀናቶች እንደ አመታትም ይደበቃሉ። ግንኙነቶችም ቢሆን በውስኑ የተገደቡ ናቸው።
ግላዊነት የሚባል ነገር ደግሞ በታሪክ ውስጥም የለም። እውነተኛው አደጋ የአካል ቅጣት አይደለም፣ ይልቁንም የስነ ልቦና ጥፋት ነው እንጂ። አንድ የሰው ልጅ ሁልጊዜም ክትትልና በውስንነት ውስጥ ሲኖር አይምሮ መፍረስም ይጀምራል፣ ማንነቱንም ይጠፋል፣ ጊዜ ትርጉም ያጣል። በመጨረሻም የነጻነት ሀሳብ እንኳን ከአይምሯቸው ተፍቃል ይወጣል። ብላክ ዶልፊን እስር ቤት የሚሆነው እንግዲህ ይሄ ነው። እዚህ ቦታ መግባት ማለት በቁም መሞት ማለትም እንደሆነ ነው የሚታሰበው። ሶስተኛ ደረጃ ላይ የምናገኘው የሳልቫዶሩን ሴኮት የተባለውን እስር ቤት ነው። በኤል ሳልቫዶር ደግሞ በቅርብ ጊዜ ሌላ አይነት እስር ቤትም ተገንብቷል። ይህ ቦታ የተሰራው ወንጀለኞችን ለማሰብ ብቻ ሳይሆን ያላቸውንም ተጽዕኖና ጉልበት ሙሉ ለሙሉ ለማጥፋትም ታስቦ የተዘጋጀ ነው። ሴኮት በ10 ሺዎች የሚቆጠሩ እስረኞችንም ይይዛል። እዚህ ቦታ መሪ ወይም ደግሞ አለቃ የሚባል ነገር የለም። ስልጣኑ ሙሉ በሙሉ የስርዓቱ ብቻ ነው። ግዙፍ ክፍሎች በብረት አልጋዎችም ተሞልተዋል። መብራቶቹም ሁልጊዜ ይበራሉ። በየአቅጣጫውም ካሜራዎችም ተተክለዋል። እዚህ የሚገኝ እያንዳንዱ እስረኛ 50 የሚባሉ ነፍሶችን ያጠፋ ሲሆን ሀገሪቱን በከባዱ ሲያሸብሩ የነበሩና በጋንግስተር አባላቶች ውስጥም የተካተቱ ለከተማው የሚያስቸገሩ ወንበዴዎች ብቻ ናቸው። እስረኞቹ ልክ እዚህ ሲገቡ ማንነት የሚባል ነገር የላቸውም። አንደኛው ቡድን ከሌላኛው ጋር ተቀላቅሎ የሚታሰር ሲሆን የኔ ቡድን ብለው የሚጠሩትም አንዳችም ነገር አይኖርም። ግላዊነትም የሚባል ነገር ፍጹም የማይታሰብ ነው። እያንዳንዱ እስረኛ ምንም አይነት ጉልበት እንዳይኖረው አመጋገባቸውም ቢሆን የተወሰነ ነው። አንዳንዶች ይህንን እንደ ወንጀል መፍትሄ ቢያዩትም ሌሎች ደግሞ ስለ ሰብአዊ መብት ጥያቄን የሚያነሳሉ። ነገር ግን አንድ እውነታም አለ። ሴኮትን የሚወክለው ፍጹምና ጥብቅ ቁጥጥርን ብቻ ሳይሆን አገሪቱ ካገኘችው ሰብአዊነትና ሰላም አንጻር ይህ ነገር ትክክለኛ ውሳኔም እንደሆነ አብዛኞቹ ይናገራሉ። እዚህ እስር ቤት ውስጥ ለየት የሚያደርገው ታዲያ ቁጥጥሩ የጠበቀ ከመሆኑም በላይ እያንዳንዱ እንቅስቃሴ የተገደበና በሙሉ በካሜራ ቁጥጥር ስር የሚዋለ ነው። ጠባቂዎቹ ማንነታቸው እንዳይታወቅ ራሳቸውን ይሸፍናሉ። በየቀኑ ለ20 ሴኮንዶች ብቻ እንቅስቃሴ እንዲያደርጉና መኝታቸውን ቢሆን ደረቅ የብረት አልጋ ላይ እንዲተኙ ነው የሚደረገው። እዚህ ሰላም የሚመጣው ከፍርሃት ነው። ስርዓቱ ካንተ በላይ እንደሆነ በየሰከንዱ ያስታውሷቸዋል። ሁለተኛ ላይ የምናገኘው ቬንዙዌላ ውስጥ የሚገኘው ላሳምባኔት የተባለውን እስር ቤት ነው። ሴኮት ፍጹም ቁጥጥር የሚወክልን ከሆነ የቬንዙዌላው ላሳምባኔታ ደግሞ የቁጥጥር መጥፋትን ያሳያል። ይህ እስር ቤት በዓለማችን እጅግ ደም አፍሳሹ ቦታ ሆኖ ለረጅም ጊዜ ቆይቷል። ከመጠን በላይ የታሰሩ ሰዎች ቁጥር ስርዓቱን እንዲፈርስም አድርጎታል። ስራ ሲጠፋ ደግሞ ሌላ ጨካኝ ጉልበትም ይተካቸዋል። እስረኞች በቡድን ተከፋፍለው ግዛታቸውን መቆጣጠርም ጀመሩ። የጦር መሳሪያዎችም በየቦታው ይገኛሉ። ጠባቂዎችም አቅም የላቸውም። አመጽ እዚህ ቦታ ተራ ነገር ነው። ግርግር ያለ ማስጠንቀቂያ ይነሳል። በአንድ ወቅት በተነሳ ግርግር ብቻ ከ100 በላይ እስረኞችም ተገድለዋል። ላሳምባኔታን አስፈሪ የሚያደርገው ታዲያ አመጹ ሳይሆን ድንገት የመነሳቱ ጉዳይ ነው። ምንም አይነት ደህንነትም የተጠበቀ ቦታ የለም። አደጋው ድንገት ይመጣል። ሲመጣም ማምለጫ የለም። ጸጥታ እንኳን ሰላምን አይወክለውም። ይልቁንም የሚቀጥለው አውሎ ነፋስ መቼ እንደሚመጣ ከመጠበቅ ውጪ ሌላ አማራጭ አይኖርም። አንደኛ ደረጃ ላይ የምናገኘው የታይላንድን ባንኳንግ የተሰኘውን እስር ቤት ነው። ይህ ዘ ቢግ ታይገር ተብሎ በሌላ ስሙ የሚጠራው እስር ቤት የሞት ፍርድ የተፈረደባቸውንና ለረጅም ጊዜ እስረኞችንም በውስጡ ይዛል። እዚህ ቦታ በጣም አስፈሪ ነገር የአካል ስቃይ ሳይሆን የአእምሮ ስቃይ ነው። የሞት ፍርድ የተፈረደባቸው ሰዎች የመገደያ ቀናቸውንም ያውቃሉ። ነገር ግን ቀጠሮ ሁልጊዜም ይራዘማል፣ ይቀየራል፣ ይለወጣል። ይህ ደግሞ እርግጠኛ ካለመሆን የሚመጣ ከባድ ስቃይንም ይፈጥራል። በየቀኑ ስትነቃ ዛሬ የመጨረሻ ይሆን ብለህ ታስባለህ። ምንም ሳይከሰት ሲቀር ደግሞ ያው ጭንቀት ለነገ ይተላለፋል። ቀን ወደ ሳምንት ወደ ዓመታትም ይቀየራል። በዚህም ሁሉ ጊዜ አይምሮ እረፍትም አያገኝም። እረፍት ቋሚ ይሆናል። አንዳንድ ጊዜ ደግሞ ከሞት በላይ የሚከብደው የሞት ቀጠሮን መጠበቅ ነው። እንግዲህ ተመልካቾቼ እነዚህ ሁሉ እስር ቤቶች ስንመለከት አንድ እውነታ ግልጽ ይሆንልናል። አወቃቀራቸውና ቁጥጥራቸው ቢለያይም ውጤታቸው ግን አንድ ነው። ሰውን ይሰብራሉ። አንዳንዶቹ በግርግር፣ አንዳንዶቹ በቁጥጥር፣ አንዳንዶቹ ደግሞ በጊዜ ውስጥም ሁሉም ነገር እንዲያልፍ ያደርጋሉ። ምክንያቱም እስር ቤት ማለት ግድግዳና ብረት ብቻ አይደለም። የሰው ልጅን አይምሮ ፍጹም የሚፈታተንና ሁሉም ነገር ሲወሰድ የሰው ልጅ አይምሮ ውስጥም የሚፈጠር ከባድ ስቃይም ጭምር ነው። ሁሉም ነገር ሲወሰድ፣ በተለይም ደግሞ ነጻነት፣ ህይወት ወደ ሰርቫይቫል ብቻ ስትቀየር እያንዳንዱ ቀን መኖር ሳይሆን መታገልም ይሆናል። ታዲያ እነዚህ ቦታዎች የሚያሳዩት የሰው ልጅ ሊያሳልፋቸው የሚችለውን ከባድ የጨለማም ጉዞን ነው። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።